በቅድሚያ ዋና ዋናዎችን እናስቀድም። በቀበሌያቸው የተገነባው የሁለተኛ ትውልድ ጤና ኬላ ወደ አገልግሎት እንዲገባ የድርሻቸውን እንደሚወጡ በሳይለም ወረዳ የሹኒቲ ቀበሌ ነዋሪዎች ተናገሩ። በየደረጃው የሚገኙ ምክር ቤቶች ለአስፈጻሚ አካላት የሚወርዱ ግብረ መልሶች ተፈጻሚነትን የመከታተል ኃላፊነታቸውን በላቀ ቁርጠኝነት እንዲወጡ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት አስገነዘበ። ባለፉት የለውጥ ዓመታት በፖለቲካ በኢኮኖሚና በማህበራዊ ዘርፎች የተመዘገቡ ስኬቶችን ለማስቀጠል በየደረጃው የተጀመረው ርብርብ መጠናከር እንዳለበት ተገለጸ። በክልሉ የሚገኙ ባህላዊ እሴቶች የህዝቦችን አንድነት ስነ ልቦናን በማጎልበት በሰላም እሴቶች ግንባታ ዘርፍ ላቅ ያለ አስተዋጽኦ የሚያበረክቱ መሆናቸውን የክልሉ ባህል ቱሪዝምና ስፖርት ቢሮ ገለጸ። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ለቀጣዩ 5 ዓመታት መጅሊሱን የሚመሩ የስራ አስፈጻሚ አባላትን ምርጫ አካሄደ። የሚሉት ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን። የተወደዳችሁ የከፋ ቴሌቪዥን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ቆዩ። አጫጭር ዜናዎችን እናስቀድም። በየደረጃው የሚገኙ ምክር ቤቶች ለአስፈጻሚ አካላት የሚወርዱ ግብረ መልሶች ተፈጻሚነትን የመከታተል ኃላፊነታቸውን በላቀ ቁርጠኝነት እንዲወጡ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት አስገነዘበ። የክልሉ ምክር ቤት የ2018 ዓ.ም የአንደኛ ሩብ ዓመት አስፈጻሚ አካላት የእቅድ አፈጻጸም ግምገማ ተካሂዷል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት የየዘርፉ ቋሚ ኮሚቴዎች የ2018 የአንደኛ ሩብ ዓመት የስራ እቅድ አፈጻጸም በቦንጋ ከተማ ተካሂዷል። የክልሉ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ምክር ቤቶች በየዘርፉ ለተቀመጡ የልማት ግቦች ስኬታማነት ሚናቸው ላቅ ያለ መሆኑን አንስተዋል። በየወቅቱ ለአስፈጻሚ አካላት የሚወርዱ ግብረ መልሶች ስራ ላይ ስለመዋላቸው መከታተልና መደገፍ በየደረጃው የሚገኙ ምክር ቤቶች ኃላፊነት መሆኑን የጠቆሙት ዋና አፈጉባኤው ምክር ቤቶች በዚህ ዘርፍ በላቀ ቁርጠኝነት እንዲንቀሳቀሱ አስገንዝበዋል። የክልሉ ምክር ቤት በ2018 ዓ.ም የአንደኛ ሩብ ዓመት የአስፈጻሚ አካላት የእቅድ አፈጻጸም ግምገማው በ5 ዘርፎች የአስፈጻሚ አካላት አፈጻጸም ላይ መምከሩን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ዘገባ ያመለክታል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ለቀጣዩ 5 ዓመታት መጅሊሱን የሚመሩ የስራ አስፈጻሚ አባላትን ምርጫ አካሄደ። በዚሁ መሰረት ሼህ ያሲን አወል በክልሉ እስልምና ጉዳዮች ምክር ቤት ፕሬዝዳንት፣ ሼህ አደም መሐመድ የክልሉ እስልምና ጉዳዮች ምክር ቤት ምክትል ፕሬዝዳንት እንዲሁም ሀጂ ናስር ጊዲን ጸሐፊ በመሆን ተመርጠዋል። ተመራጮቹ የተሰጣቸውን ኃላፊነት በታማኝነት እንደሚወጡ በቃለ መሐላቸው አረጋግጠዋል። ዜናውን ያደረሰን የክልሉ እስልምና ጉዳዮች ምክር ቤት የህዝብ ግንኙነት ክፍል ነው። አሁን ወደ ዝርዝር ዘገባዎች ስናልፍ በዘንድሮ በመደበኛ የበጋ መስኖ ተግባራት ከ1300 ሄክታር በላይ ማሳን በተለያዩ ሰብሎች ለመሸፈን ግብ መጣሉን የሳይለም ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት አስታወቀ። ጽህፈት ቤቱ የ2017-18 ዓ.ም የበጋ መስኖ ስንዴ የበልግ የመኸር እርሻ አፈጻጸምና በ2018 ዋና ዋና እቅድ ዙሪያ ከሚመለከታቸው ባለድርሻ አካላት ጋር መክሯል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ምህረት ማሞት አቀርባለች። የጽህፈት ቤቱ ኃላፊና የወረዳው ምክትል አስተዳዳሪ አቶ ታሪኩ መሸሻ እንደገለጹት በወረዳው የምግብ ዋስትናን ለማረጋገጥ ፈጣን የኢኮኖሚ እድገትን ለማስመዝገብ ገበያ ተኮር ምርቶችን በበቂ መጠንና ጥራት ማምረት ቁልፍ ተግባር ሊሆን እንደሚገባም ተናግረዋል። በበጋ አዝመራ መደበኛ የበጋ መስኖ ተግባራት በሁሉም የአትክልት አይነቶች በአንደኛና በሁለተኛ ዙር 1382.5 ሄክታር መሬትን ለማልማት እቅድ ተይዟልን ብለውም በምርት ዘመኑ በመስኖ ልማት ከሚሸፈነው ማሳም ከ221 ሺህ ኩንታል በላይ ምርት ለመሰብሰብ ታቅዷልን ብለዋል። በመደበኛ እርሻም 1750 ሄክታር መሬት በበቆሎ ለመሸፈን 1533 ሄክታር መሬትን ደግሞ በእንሰትና ሌሎች ሰብሎችን ለመሸፈን መታቀዱን አቶ ታሪኩ ገልጸዋል። በአፈጻጸም ግምገማ መድረክ የተገኙት የመስኩ ሙያተኞችና ባለድርሻ አካላት የአርሶ አደሩን ቴክኖሎጂ አጠቃቀም ማሻሻል፣
የመስኖ ልማትና ኩታ ገጠም እርሻዎችን በማስፋፋት የምርት ዘመኑን ተግባራት በላቀ ውጤት ለማከናወን ዝግጁ መሆናቸውን ተናግረዋል። በ2017 የምርት ዘመን የምርጥ ዘርና ሌሎች ግብዓቶችን በወቅቱ ለማቅረብ የመንገድ መሰረተ ልማት መቋረጥ፣ የኩታ ገጠምና የክላስተር እርሻ አለመስፋፋት እንዲሁም አንዳንድ አርሶ አደሮች በቴክኖሎጂ ላይ ያላቸው አመለካከት ዝቅተኛ መሆኑ ተግዳሮቶች መሆናቸውን በስፋት አንስተዋል። የሳይለም ወረዳ መንግስት ረዳት ተጠሪና የፖለቲካና የህዝብ ግንኙነት ዘርፍ ኃላፊ አቶ አደመ አድማሱ በበኩላቸው በ2017 የምርት ዘመን ተስተውለዋል የተባሉና በመድረኩ የተገመገሙ ጉዳዮችን ለቅመው አቅም በፈቀደ መልኩ ለማረም ይሰራልን ብለዋል። በ2018 የምርት ዘመን በወረዳ በሚገኙ ሁሉም በልግ አብቃይ አካባቢዎች ተገቢውን ትኩረት በመስጠት ለውጤታማነት በቅንጅት መንቀሳቀስ እንደሚያስፈልግም ተናግረዋል። ሆልቲካልቸር ሰብሎችን በአነስተኛ ቦታ ላይ በማልማት ከፍተኛ ምርት ማግኘት እንደሚቻል የገለጹት አቶ አደመም በየደረጃ ያሉ የማህበረሰብ ክፍሎች የምግብ ዋስትናን ለማረጋገጥና ከኑሮ ውድነት ለመላቀቅ በዘርፉ እንዲሰማሩ ለማስቻል መንቀሳቀስ እንደሚገባም ተናግረዋል። በክልሉ የሚገኙ ባህላዊ እሴቶች የህዝቦችን አንድነት ስነ ልቦናን በማጎልበት በሰላም እሴቶች ግንባታ ዘርፍ ላቅ ያለ አስተዋጽኦ የሚያበረክቱ መሆናቸውን የክልሉ ባህል ቱሪዝምና ስፖርት ቢሮ ገለጸ። በክልሉ የሚገኙ ባህላዊ ታሪካዊና ተፈጥሯዊ እሴቶችን ወደ ተጨባጭ ኢኮኖሚያዊና ማህበራዊ ጥቅም ለማሸጋገር ያለመ ጉባኤ በተርጫ ከተማ ተካሂዷል። ዘገባው የደቡብ ሚዲያ ኔትወርክ ነው። አማኑኤል ክንፈ ያቀርበዋል። የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታውን ብላቴ የክልሉ ህዝቦች ልዩ መለያ የሆኑ እምቅ ባህላዊ ታሪካዊና ተፈጥሯዊ እሴቶች በየአካባቢው እንደሚገኙ በመክፈቻ ንግግራቸው አስረድተዋል። ቢሮ እነዚህ እሴቶች እንዲተዋወቁና እንዲለሙ እየሰራ መሆኑን አንስተዋል። በክልሉ ተተኪ ስፖርተኞችን ለማፍራት የተጀመሩ የታዳጊ ወጣቶች ፕሮጀክቶች አይነት እንቅስቃሴዎች መስፋፋት እንዳለባቸው የቢሮ ኃላፊ ተናግረዋል። ያለፈው ወቅት ስራዎችን ከመገምገም ባሻገር ዘርፉ ማህበራዊና ኢኮኖሚያዊ ብልጽግናን በሚያረጋግጥ መልኩ ሚናው እንዲወጣ የተጀመረውን ጥረት የሚያጠናክሩ አቅጣጫዎችን ማመላከት የጉባኤው ዓላማ ነው። በታርጫ ከተማ በተካሄደው ጉባኤ የሴክተሩ የ2017 በጀት ዓመትና የ2018 የመጀመሪያው ሩብ ዓመት አፈጻጸም ሪፖርት ቀርቦ ባለድርሻ አካላቱ መክረውበታል። የጉባኤው ተሳታፊ ባለድርሻ አካላት ትኩረት የሚሹ ዘርፎችን ያነሱ ሲሆን በክልሉ የሚገኘውን አቅም ወደ ኢኮኖሚያዊና ማህበራዊ ጠቀሜታ ከማሸጋገር አንጻር በትኩረት መሰራት እንዳለበት ተገልጿል። ከስድስቱም ዞኖችና ከሁሉም ወረዳዎች የተውጣጡ የዘርፉ ኃላፊዎችና ሌሎች ባለድርሻ አካላት ተሳትፈዋል። በሀገር ደረጃ እየተደረገ ያለው የብልጽግና ጉዞን ለማስቀጠል የተጀመረው ርብርብ ተጠናክሮ እንደሚቀጥል የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ ገለጹ። በጊምቦ ወረዳ ብልጽግና ፓርቲ ፐብሊክ ሰርቫንት የ2018 አንደኛ ሩብ ዓመት የአባላት ኮንፈረንስ ተካሂዷል። ከወረዳው የመንግስት ኮሚኒኬሽን ጉዳዮች ለደረሰን ዝርዝር ዘገባ ምህረት ማሞ። የማህበረሰቡን ሁለንተናዊ ብልጽግና ለማረጋገጥ ብልጽግና ፓርቲ በትኩረት እየሰራ ይገኛል ሲሉ የገለጹት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋም ለዚህም የፐብሊክ ግንባር አስተዋጽኦ ከፍተኛ ነው ብለዋል። ወረዳው በልማትና በተለያዩ መስኮች ውጤታማ በመሆኑም የጉብኝት ማዕከል እየሆነ ይገኛል ያሉት አቶ ትብብሩም በቀጣይ ጊዜያትም ይበልጥ እንዲረጋገጥ ተቋማዊ አሰራርን በማጠናከር የፐብሊክ ግንባር አባላት በቁርጠኝነት መስራት እንዳለባቸውም ተናግረዋል። በአንደኛ ሩብ ዓመት የተሰሩ ተግባራቶችን በመለየት ለቀጣይ ጊዜያት የመፍትሄ አቅጣጫዎችን እያስቀመጡ ተግባራዊ ማድረግ ያስፈልጋል ሲሉም ተናግረዋል። በወረዳ በሚገኙ ብልጽግና ፓርቲ ፐብሊክ ሰርቪስ ግንባር ማለት በአስተዳደር ዘርፍ፣ በኢኮኖሚና ማህበራዊ ዘርፍ በአንደኛ ሩብ ዓመት የታዩ ጠንካራና ደካማ ጎኖችን በሰነድ ያቀረቡት የወረዳው ረዳት መንግስት ተጠሪ አቶ ታገል መንገሻም የፓርቲ አደረጃጀት፣ የፓርቲ ኢኒሼቲቭ ስራዎች፣ የመልካም አስተዳደር ጉዳዮች፣ የጸጥታ ስራዎች፣ የተለያዩ የልማት ስራዎች ላይ በቀጣይ ጊዜያት ትኩረት የሚሹ ጉዳዮችን አቅርበው ውይይትም ተካሂዷል። በወረዳው እየታየ ያለውን ጠንካራ ለውጥ የአመራሩ የፐብሊክ ግንባር የአባላትና የበላው ማህበረሰብ አንድነትና ቅንጅት ውጤት መሆኑን የገለጹት የውይይቱ ተሳታፊዎች በቀጣይ ጊዜያትም ህዝቡን በማስተባበር ሁለንተናዊ ብልጽግናን ማረጋገጥ ያስፈልጋልን ብለዋል። አክለውም የግሬደር ማሽን ግዢ በመፈጸም የመንገድ አብዮት መረጋገጥ፣ የበዓል ማዕከልን ከመገንባት ባሻገር በኢኮኖሚ ውጤት ማስመዝገብና የመሳሰሉ ጉዳዮች ወረዳው አርአያ እየሆነ ከሚገኝባቸው መካከል መሆናቸውን ገልጸዋል። የተቋም ግንባታ ላይ ትኩረት መስጠት ያስፈልጋል ያሉት ተሳታፊዎች በተመሳሳይ መልኩ በየደረጃው የሚገኙ አደረጃጀቶች ቁርጠኛ በመሆን መትጋት አለባቸው ሲሉም ጠቁመዋል። በወረዳው እየተመዘገቡ ያሉ ውጤቶች የተለያዩ ማህበራዊ መሰረት ባደረጉ ርብርብ መሆኑን የገለጹት የወረዳው መንግስት ዋና ተጠሪ አቶ አጥራፉ ጌታቸው የብልጽግና ፓርቲ አባላቶች በተሰማሩበት መስክ ግንባር ቀደም መሆን አለባቸውም ብለዋል።
ሀገራዊ ማሰራራት በተፈለገው ልክ እንዲረጋገጥ የወረዳችን አባላት የድርሻቸውን በማበርከት አሻራቸውን ማኖር ይጠበቅባቸዋል ሲሉም ተናግረዋል። ብልጽግና ፓርቲ ሁሉ አቀፍ በመሆኑም በተለያዩ ተግባራቶች በተጨባጭ እያሳየ ይገኛል ያሉት አቶ አጥናፉም ለፓርቲና ለመንግስት ተግባራት ትኩረት ሰጥቶ መስራት ያስፈልጋል ሲሉም ተናግረዋል። በቀበሌያቸው የተገነባው የሁለተኛ ትውልድ ጤና ኬላ ወደ አገልግሎት እንዲገባ የድርሻቸውን እንደሚወጡ በሳይለም ወረዳ የሹኒቲ ቀበሌ ነዋሪዎች ተናገሩ። ነዋሪዎቹ ይህንን ያሉት በቀበሌው የተገነባው የሁለተኛ ትውልድ ጤና ኬላ አገልግሎት ወደሚሰጥበት ደረጃ ለማሻገር የሚያስችል የህዝብ ንቅናቄ መድረክ በተካሄደበት ወቅት ነው። ዝርዝር አለን። በሳይለም ወረዳ በጤና ልማት ግንባታ ዘርፍ የተመዘገበው ውጤት የሁለተኛ ደረጃ ጤና ኬላ እንዲገነባ እድል መፍጠሩ ተጠቁሟል። በዚህም የሹኒቲ ቀበሌ ነዋሪዎች የሁለተኛ ትውልድ የጤና ኬላ በአቅራቢያቸው በመገንባቱ መደሰታቸውን ገልጸዋል። አላዛርጋው ባላለሁ እኔ ያው ዝም ብሎ ለመናገር ይከብደኛል። እዚህ ይሄ እድል ሲሰጥ ሳውራ ራሱ እንባ ይቀድመኛል። ምክንያቱም ይሄ አካባቢ ብዙ አጎራባች ቀበሌዎች ከዚህ ተምረው እውቀት ሸምተው ብዙ ቦታ ደርሰው ብዙ የተጠቀሙበት ብዙዎችን ያስተማረ ብዙዎችን ያሰለጠነ ብዙ የሰለጠኑና የተማሩ ማህበረሰብ ትውልድ ያለበት ሰፈር ሆኖ ሳለ እስከዚህ ድረስ ይህን አገልግሎት ባለማግኘቱ እየተጎዳን ያለንበትን ሁኔታ የሚቀርፍ ከመሆኑ አኳያ በጣም ደስ ብሎኛል። በጣምም ላመሰግን እወዳለሁ። እኔ እንደ ግለሰብም እንደ ሀገርም ደስታ ነው የተሰማኝ። የጤና ኬላው ለህብረተሰቡ አገልግሎት እንዲሰጥ በሚችልበት ሁኔታ በተካሄደው የንቅናቄ መድረክ የተገኙት የሹኒቲ ቀበሌ ነዋሪዎች የጤና ኬላው አስፈላጊው ግብአት ተሟልቶ በተለይም ለእናቶች የወሊድ አገልግሎት እንዲሰጥ ጠይቀዋል። እነርሱም የድርሻቸውን ለመወጣት መዘጋጀታቸውን አክለው ሁሉ አቀፍ ወይንም ሃይማኖት፣ ጾታ፣ የእድሜ ክልል፣ መልክ፣ ቀለም ሳይል የሚሰራውን ድርጅት ከመስራት ወደ ኋላ አይልም። ገና ሳይታሰብና ሳይሰጠን በፊት 1 ሚሊዮን ብር እንደ አካባቢ የሰበሰበና የጠበቀ ያለ ህብረተሰብ ነው እና ከመስራት ረገድ የፈጠነ እንጨርሳለን። ግን እኔ የምፈራው የማቴሪያል አቅርቦት አሁን ለግንባታ የሚሆኑትን ማቴሪያሎችን ለማስገባት መንገዶቻችን ትንሽ አስቸጋሪ ናቸው። ይሄ በመንግስት እይታ ውስጥ ገብቶ ያንን እገዛ መንግስት ቢያደርግ አሁን ይሄ ብሎ የቀን ገደብ ቢሰጠን ሳንሰራ ያንን ቀን ብናልፍ ከህዝብ ድካም አንጻር ሳይሆን ከመንገድ እንግልት ሊሆን ይችላል። መኪናዎች ከመጡ በኋላ አንገባም የማለት እንትን አለባቸው። ምክንያቱም ገብቶ ቢያዙና 1 ሳምንት ቢከርሙ እዚህ ገቢያቸው ስለሚቀርባቸው ያንን ነው የሚያስቡት እንጂ ህብረተሰቡ የሚጠቀምበትን ያክል አይደለም። ስለዚህ ይሄን የማቅረብ ሁኔታ እንዲቻለን ወይንም በቀላሉ እንድናቀርብና ያንን እንድንፈጥር መንግስት በራስ ማድረግ ያለበትን እንዲያደርግ ህዝቡ ተነሳሽነቱን እንግዲህ አይተሽዋል። ኢቤት ቀርቷል የሚባል ህብረተሰብ የለም። እንግዲህ ከ5 ዓመት በታች ያለ እድሜ ያለውም ሰው እዚህ መጥቷል። ደስታችን ነው። ለነገ ለትውልድ የሚሻገር ነገር ከመሆኑ አኳያ ወደ ኋላ የምንልበት ነገር የለምና እናደርገዋለን። መንግስት ግን የራሱን ያድርግ ነው ምልሽ። ባለፉት የለውጥ ዓመታት በፖለቲካ በኢኮኖሚና ማህበራዊ ዘርፎች የተመዘገቡ ስኬቶችን ለማስቀጠል በየደረጃው የተጀመረው ርብርብ መጠናከር እንዳለበት ተገለጸ። የመልካም አስተዳደር ችግሮችን በመቅረፍ የኢትዮጵያን ማንሰራራት እውን እናደርጋለን በሚል መርህ ቃል ከአውራዳ ከተማ ነዋሪዎች ጋር ውይይት ተካሂዷል። ዘገባው የብሩክታዊት ብርሃኑ ነው። ቤተልሔም መምሩ ታቀርበዋለች። በህዝባዊ ውይይት ላይ የተገኙት የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ እንደገለጹት ባለፉት የለውጥ ዓመታት በፖለቲካ በኢኮኖሚና በማህበራዊ ዘርፎች የተመዘገቡ ስኬቶችን የምናሳውቅበትና ያልተፈቱ ችግሮችን ለመፍታት ህዝባዊ ውይይት ማድረግ አስፈላጊ ነው ብለዋል። እንደ ሀገር በርካታ ስኬቶች የተመዘገቡ ሲሆን በተለይ በኢኮኖሚው ዘርፍ ህዝብን በማሳተፍ የተሻለ ውጤት ተመዝግቧል ብለዋል። በመንግስት በኩል የታቀዱ የህዝብ ልማቶች በተገቢው መንገድ የታለመላቸውን ዓላማ ማሳካት መቻላቸውን ማየትና ተጠቃሚነትን ማረጋገጥ የሚጠበቅ መሆኑን ተናግረዋል። እንደ ሀገር ከተሞችን ለነዋሪዎች ምቹና ማራኪ ለማድረግ በተሰራው ስራ በከተማ አስተዳደሩ የሚታዩ ስራዎች እየተሰሩ እንደሚገኝ ገልጸዋል። የአውራዳ ከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌ በበኩላቸው የመልካም አስተዳደር ጥያቄዎች በየመዋቅሩ የሚነሱ ሲሆን ጥያቄዎችን ለመፍታት ህዝባዊ ውይይት ማድረግ አስፈላጊ ነው ብለዋል። መንግስት ከማህበረሰቡ ጋር በመተባበር ከተማን ከሌሎች ከተሞች ጋር ተወዳዳሪ ለማድረግ በትኩረት የሚሰራ መሆኑን ተናግረዋል።
ያነጋገርናቸው የአውራዳ ከተማ ነዋሪዎች በበኩላቸው እንዲህ አይነት ህዝባዊ ውይይት ማድረግ የመልካም አስተዳደር ጥያቄዎችን ለመፍታት ጠቀሜታው የጎላ መሆኑን ገልጸዋል። አክለውም በለውጡ መንግስት ከተሞችን ምቹና ማራኪ የማድረጉ ስራ በአውራዳ ከተማ አስተዳደር በትኩረት እየተሰራ እንደሚገኝ ተናግረዋል። ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የስካውኖቹ ናቸው። ዜናዎቹን እየመራው ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰናይ ጊዜን ተመኘው።